ዱዓ ርዝቅን ያሰፋል። ወላሂ በጣም እንድንረዳው ከዱዓ ውስጥ ስለ ዱዓ ስናወራ አንድ ቁርአን አንቀጽ ላይ ወይ ሱረቱ አሊ ኢምራን ላይ የተጠቀሰ የአንድ ነብይን ታሪክ ነው ዛሬ የምናየው። አጠር ያለች ማለት ነው። እሱ ማን ነው? ዘከሪያ አለይሂ ሰላም። ትዳር ላይ ቁጭ ብለ ወንድሜ 10-15 ዓመት ጠብቀ ልጅ ያጣህ ወንድሜ ይህን ታሪክ አዳምጠኝ። ነገሮቹ ክራውድድ የሆነብህ ወንድሜ፣ ሁሉም በር የተዘጋብህ ወንድሜ፣ ያልተዘጋ አላህ በር አለ። ተስፋ አትቁረጥ። መዳን አትችልም፣ በቃ ምንም ተስፋ የለውም የተባልክ ተስፋ እንዳትቆርጥ። ማን ነው የሚያድነው? አላህ ነው። ዘከሪያ ታሪክ ላይ ዘከሪያ ነብይ ናቸው። አስቡ። ሚስታቸው መሃን ናት። ልጅ አልተሰጣቸው። ህዝቦቻቸው ዘከሪያን ከሚያነውሩበት አንዱ ምንድነው? ነብይ ነኝ ይላል፣ ግን ይኸው ልጅ እንኳን ማግኘት አልቻለም እያለ በጣም አዛ ያደርጓቸው ነበር። አላህ ሱረቱ አሊ ኢምራን ላይ ስለ መርየም ታሪክ ይነግረናል። የመርየም እናት ሐና ትባላለች። የሐና ባለቤት ደግሞ ኢምራን ነው። የመርየም አባት ኢምራን ነው። አላህ ቁርአን ላይ ሲጠቅስ ምን አለ? ኢዝ ቃለት ኢምራቱ ኢምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን። ኢዝ ቃለት ኢምራቱ ኢምራን፣ የኢምራን ባለቤት ባለች ጊዜ ረቢ ጌታዬ ወይ ኢኒ ነዘርቱ ለከ ማ ፊ በጥኒ፣ እኔ በሆዴ ውስጥ ያለውን ላንተ ተስያለሁ። ሙሐረረን ያኒ ከስራ ነፃ የተደረገ ሲሆን ፈተቀበል ሚኒ፣ ከኔ ተቀበለኝ። ኢነከ አንተ ሰሚዑል ዓሊም፣ አንተ ሰሚና አዋቂ የሆንክ ጌታ ነህ አለች። ያረገዘችው ወንድ መስሏታል። ቤተል መቅዲስ ሊንከባከብ ሊካድም የሚችለው ወንድ ነው። ተቀበለኝ አለች። ከዛ ፈለማ ወضعتها የወለደቻት ጊዜ ቃለት አለች ሐና ረቢ ጌታዬ ወይ ኢኒ ወضعتها انثى፣ እኔ ሴት ሆና እኮ ወለድኳት። ወላሁ አዕለሙ ቢማ ወضعت፣ ምን እንደወለደች አላህ ያውቃል። ሴት እንደወለደች አርግዛ አይደለም፣ ከመወለዷ በፊት ምን እንደሆነች ማን ያውቃል? አላህ ያውቃል። ከዛ የዚህ ጊዜ ወለይሰ ዘከሩ ከልኡንሳ አለች።